ሰላም ተወዳጆች እንደምን አርፍዳችኋል? በያላችሁበት ሰላማችሁ ይብዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ መረጃ ሰዓት እጅግ ወሳኝ መረጃ ከወደ አማራ ክልል የጦር ግንባር ወደ እናንተ ይዤ ቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁ የሀገራቸውን ወቅታዊ መረጃዎችን መከታተል እየችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ወደ መረጃዬ በቀጥታ ስሻገር ዘመቻ አርበኛ አደም አሊ ወይንም አባናዳው በድል ተጠናቋል። በአፋባሃ ምስራቅ አማራ ምኒልክ ዕዝ መስከረም 14 ቀን 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ ወይንም አባናዳው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓመተ ምህረት ተቋጭቷል። ዘመቻው መስከረም 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋባሃ ምኒልክ ዕዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር የዕዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ ዕዝ፣ አሳምነው ዕዝ፣ በላይ ዘለቀ ዕዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የዕዛችን ስራ አስፈጻሚ አመራሮች 24/7 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜም ጀምሮ የድርጅታችን አፋባሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረም በተግባር አሳይተናል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናዳውም በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪዎች በምርኮ የተገኘበት ሲሆን ጠላትም 5 ክፍለ ጦሮቹ የተበተኑበት ውጊያውን አቅደው የሚመሩ የውጊያ መሐንዲሶቹን ጨምሮ በርካታ መስመራዊ መኮንኖች ያጣበት በመቶዎች የተማረኩበት በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረም በግምገማችን አረጋግጠናል። የአማራው የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደም አሊ አስተናግዷል። ፋኖም በርካታ ወረዳዎችን፣ ከተማ አስተዳደሮችና ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞ በቀጣይ እንደ አማራ አፋባሃ በሚያውጀው ዘመቻም ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበት አቅማችንን ለወዳጅ ጠላት ያሳየንበት ልዩም ዘመቻ ነበር። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት መሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላቸው ለማለት እንወዳለን። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኞች አያያዝ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነም በተግባር ማስመስከር ችለናል። ነጻ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤቱን ዳግም አስመስክሯል። የዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒቴሪያን ላው በሚደነግገው መሰረትም ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህንን ምስክራቸውን በዓለም አቀፉ ማህበረሰብ አባላት ፊት መስክረዋል። ይህም አዲሱ የአማራ ህልውና ትግል ታሪክ ምዕራፍ ነው። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዢ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም አጠቃላይ ባለፉት 18 ቀናት በዘመቻ አባናዳው የተመዘገቡ ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን እንመለሳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ ጥቅምት 1 ቀን 2018 ዓ.ም
ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ መረጃ ይሆነው ከሰዓታት በኋላ አሁን የደረሱንን እጅግ አስደማሚ መረጃዎች በማጠናቀር ወደ እናንተ ይዘን የምንመለስ ይሆናል። እስከዚያው መልካም ቆይታ ይሁንላችሁ።